ላይ አሁን ይቅርታው ምናምን ራሱ ቪዲዮም ለሩታ መልስ ነው። ሆን ብለው ነው ያን ያደረጉት። በቃ ምንም ባደርገው አይጨክንብኝም ነው። ተስፋ ቁረጭ ነው። የትኛውም ደረጃ አብርሃም ላይ የፈለግኩትን ነገር ባረግበት በእኔ የሚጨክን አንጀት የለውም። ለእኔ ይቅርም አለማለት አይችልም ነው። አይ ይኸው ከአንቺ ጋር የሁሉ ጊዜ ተጣልታችሁ ማግኘት ያልቻልሽውን ይቅርታ እኔ ይኸው በአጭሬ በቃ ዳበስኩት ይቅርታ አለኝ። መልእክት ነው ሩታዬ እናቴ። ቻዩ እንግዲህ ምንም ልንልሽ አንችልም። ምክንያቱም አንቺም ከሱ ስር መውጣት አትፈልጊም። የፈለገ ቢሆን ከሱ መራቅ አትፈልጊም። እንግዲህ በየቀኑ ከሷ ጋር ሊያጣላ የሚችል ነገር እየፈጠርክ በየቀኑ ይቅርታ እንድትልህ በየቀኑ እያጠፋ በየቀኑ ይቅርታ እንድትልህ እስካሁን እኮ አልታረቃችሁም። ሳትታረቁ ይቅርታ የምትባባሉ ባልና ሚስቶች አንተና ሩታ ናችሁ። በነገራችን ላይ ለምንድን የጠራሻት? ቆይ አብርሃም ለምን ጠራሻት? አሁን እዚህ ጋር የሩታን ጥፋት እስኪ ንገሩኝ። የሩታን ጥፋት በዚህ ቪዲዮ ንገሩኝ።